እንደተለመደው ዛሬም ይህንን ጥያቄ ከማብራሪያ ጋር ለመመለስ እሞክራለሁ። which one of the following clinical terms specifically describes the pathological narrowing or constriction of a blood vessel human ይላል ጥያቄው። ከሚከተሉት የህክምና ቃላት መካከል የደም ቧንቧ መጥበብን ወይ ደግሞ መኮማተርን የሚገልጸው የትኛው ነው ይላል። ያለ የተቀመጠው አማራጭ ትሮምቦሲስ ነው የሚለው መልስ አይሆንም። መልስ ትሮምቦሲስ ማለት ደም በደም ቧንቧ ውስጥ ሲረጋ ያለውን ፕሮሰስ ወይም ደግሞ ሂደቱን ነው ትሮምቦሲስ የሚባለው። ቢ ላይ ስንሄድ አናሪዝም ይላል፣ እሱም መልስ አይሆንም። አናሪዝም ማለት የደም ቧንቧ ግድግዳዎቹ ከመጠን በላይ ሲለጠጡ ወይ ደግሞ እንደ ፊኛ ሲነፉ አናሪዝም ይባላል። ሶስተኛው ላይ ኢምቦሊዝም ነው የሚለው ማለት የሲ ኢምቦሊዝም ይላል። ኢምቦሊዝም ማለት ደግሞ አየር ሊሆን ይችላል ወይ ደግሞ የረጋ ደም ሊሆን ይችላል። በደም አማካኝነት ወደ ተለያየ ሰውነት ክፍል ተጓጉዞ ወይ ደግሞ ተሰራጭቶ ጠባብ የደም ቧንቧ ሲያገኝ መዝጋት የደም ቧንቧ መደፈን ወይ ደግሞ መዘጋት ያመጣል። እሱን ኢምቦሊዝም እንለዋለን። ዲ ላይ ያለው መልስ ስቴኖሲስ ይላል። ትክክለኛው መልስ ይሄ ነው ማለት ነው። ስቴኖሲስ በተለያየ ምክንያት የደም ቧንቧዎች ሲጠቡ ስቴኖሲስ ብለን እንጠራዋለን። ስለዚህ ትክክለኛው መልስ ዲ ይሆናል ማለት ነው።